በኢትዮጵያ ደቡብ ምዕራብ አቅጣጫ በተፈጥሮ ጸጋ የታደለች ድንቅ ከተማ ሚዛን አማን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በቤንች ሸኮ ዞን የምትገኘው ይህች ከተማ ከአዲስ አበባ በ583 ኪሎ ሜትር ርቀት ላይ ትገኛለች። የማር የቡናና የወርቅ መፍለቂያ የሆነችው የሚዛን አማን ምድር ልምላሜዋና የተፈጥሮ ውበቷ ለአይን ምግብ ለውስጥ መረጋጋትን ያላብሳል። ታዲያ ሚዛን አማንን ልዩ የሚያደርጋት የተፈጥሮ ሀብቷ ብቻ አይደለም፣ የህዝቦቿ እንግዳ ተቀባይነት ባህልና ወግ ጭምር እንጂ። የአካባቢው ማህበረሰብ በታታሪነትና በአብሮነት እሴቱ ይታወቃል። የበርካታ ብሔር ብሔረሰቦች መፍለቂያና መኖሪያ በመሆኗም የባህል ብዝሃነት የሚታይባት ውብ ከተማ ናት። የከተማዋ ኢኮኖሚም በዋናነት በግብርና ምርቶች ላይ የተመሰረተ ሲሆን በተለይም ጥራት ያለው ቡና፣ ወርቅ፣ ቅመማ ቅመምና ፍራፍሬዎች የአካባቢው የጀርባ አጥንቶች ናቸው። ይህ የተፈጥሮ ጸጋና ታታሪ ህዝብ ባለበት ምድር የቁጠባና ብድር አገልግሎቱን ይዞ ከ3 ዓመት በፊት አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በከተማዋ ላይ መሰረቱን ጣለ። አዋጭ ከተመሰረተ 19 ዓመታትን ያስቆጠረ ከ167 ሺህ በላይ አባላትን ያፈራና በመላው ሀገሪቱ 30 ቅርንጫፍ ቢሮ የከፈተ ግዙፍ ተቋም ነው። ከነዚህ መካከል አንዱ የሚዛን አማን ቅርንጫፍ ቢሮ ነው። አዋጭ ወደ አካባቢው ሲመጣ የመጀመሪያ ስራው ስለ ህብረት ስራ ማህበር አገልግሎት ግንዛቤ መፍጠር ነበረ። አሁን ላይም አገልግሎቱን ይበልጥ ለማህበረሰቡ ተደራሽ ለማድረግ በማሰብ ይህንኑ ተግባር አጠናክሮ በመቀጠል በከተማዋና አካባቢዋ ላይ የሰዎች ፍሰት በሚበዛበት ቦታ ማስታወቂያና ቅስቀሳ ማድረግና መረጃ የያዙ ከፍተኛ ቁጥር ያላቸውን ብሮሸሮችን በማሰራጨት ቁጠባ ለነገ ህይወት ያለውን ፋይዳ ለህዝቡ ማስተማር ችሏል። አዋጭ ሚዛን አማን ላይ ቅርንጫፍ ቢሮ ከፍቶ ባለፉት 3 ዓመታት እየሰጠ ባለው አገልግሎት ከ2029 በላይ አባላትን በማፍራት የቁጠባ ባህላቸውን እንዲያሳድጉ ከማድረግም ባለፈ ለ240 አባላት ደግሞ የብድር አገልግሎት ሰጥቷል። ወደፊትም ህብረት ስራ ማህበሩ የአባላቶቹን ተጠቃሚነት ለማረጋገጥ ይህንንና ሌሎች አገልግሎቶችን አጠናክሮ የሚቀጥል ይሆናል። አዋጭ በሚዛን አማን ላይ ከተከፈተ አሁን 3ኛ ዓመት አስቆጥሯል። ሚያዝያ 2 2015 ነው ቅርንጫፍ ቢሮ ኦን የተደረገው። በ3 ዓመት ጊዜ ውስጥ በርካታ አባላትን አፍርቶ ብድሮችን እየሰጠ የሚገኝ የህብረት ስራ ማህበር ነው። እንደ ሚዛን አማን እስካሁን ባለው የአባላት ብዛት 2029 አባላቶችን አፍርተዋል። በዛ መሃል ደግሞ ተከታታይ ቆጥቦ የብድር ጊዜያቸው ደርሶ ብድር የወሰዱ አባላቶች አሉ። እነዛም አባላት አሁን ለምሳሌ የተሽከርካሪ ብድር አለ፣ መደበኛ ብድር አለ፣ የቤት ብድር አለ። እንደየቁጠባቸው ለሚፈልጉት አገልግሎት ብድር አግኝተዋል። 240 በላይ አባላቶች ብድር አገልግሎት አግኝተዋል። በገንዘብ ደግሞ ስንተምነው ከ363 ሚሊዮን በላይ የብድር አገልግሎት አግኝቶ አባላቱን እያስተናገደ ያለ የህብረት ስራ ማህበር ነው። እንደ ሚዛን አማን ደግሞ ብዙ ወጣቶች ቆጥበው ተበድረው የብድር አገልግሎት አግኝተው ለምሳሌ ባጃጅ፣ የጭነት ዳማሶችን፣ ትልልቅ ተሽከርካሪ እንደና አይሱዙ አይነት ተሽከርካሪዎችን ቆጥበው ከህብረት ስራ ማህበራቸው በብድር ገዝተው የብዙ ወጣቶችን ህይወት የቀየረ የህብረት ስራ ማህበር ነው። ዛሬ የሚዛን አማን ህዝብ መቆጠብ ለነገ ህይወት መሰረት ነው የሚለውን መርህ በተግባር እያሳየ ይገኛል። በውጤቱም ይኸው ብዙዎች በአዋጭ ተበድረው የግብርና ምርቶቻቸውን በተለይም ቡናና የተለያዩ ፍራፍሬዎችን ወደ ገበያ የሚያመላልሱበትን ተሽከርካሪ መግዛት ችለዋል። ሌሎች ደግሞ አዳዲስ የንግድ ስራዎችን የጀመሩ ሲሆን የነበራቸውን ያስፋፉና ራሳቸውን የቻሉ ስኬታማ ሰዎች ሆነዋል። አዋጭ ለሚዛን አማን ነዋሪዎች የህልም ማሳኪያ ድልድይ ሆኗል። በፊት ከነበረው አንድ ሱቅ ነበር የነበረኝ፣ አንድ ብራንች ነው መጀመሪያ ከአዋጭ ጋር ከመተሳሰረ በፊት። አሁን ላይ 2 ብራንች አለኝ። በንግዱ ደግሞ ኦልሞስት የዕቃ ቤት ብቻ ነበር የምሰራው። አሁን ላይ አዲሽናል የኤሌክትሮኒክስ እና ሚዛን ዘፈር ላይ ብቸኛ የኦርቢት ወኪል ነኝ የቤት ኤሌክትሮኒክስ። አዋጭን ከተቀላቀልኩ በኋላ ከባድ እቃዎችን ፍሪጅ፣ ኤሌክትሮኒክስ፣ ኦቨን፣ ከበድ ያሉ እቃዎችን ያው እንይዛለን። ከፍተኛ ለውጥ አለ በነበረ ነገር ማለት ነው። ብድሩን ወስጄ ማለት ስራዬን አስፋፋውበት መያዝ ያለብኝን ነገር ጨማምሬ ብዙ ነገሮችን እየሰራው ነው። እግዚአብሔር ይመስገን በጣም የተሻለ ስራ እየሰራው ነው። አዋጭ ጥሩ ነው፣ ተመችቶኛል። ድጋሚም ልወስድ ጨርሻለሁ። አዋጭ መጀመሪያ አዋጭ ላይ ከመጀመሪያ በፊት ምንም ነገር የለኝም። ያው ባዶ ላይ ነው የተነሳነው። መኪና ቆጥበን ቀጥታ ያን መኪና ከያዝን በኋላ አሁን ኦሬዲ ከትንሽ ከአዋጭ
2 ሚሊዮን ምናምን ብድር ተነስተን አሁን ኦልሬዲ ወደ 20 ሚሊዮን የሚደርስ ብድር ውስጥ አድጌ ሄጃለሁ። እንደገና ለብዙ ሰው አሁን አንድ ኢንዱስትሪ ላይ የሚቀጠረው ወደ ኢንዱስትሪ እየገባው ስለሆነ ኢንዱስትሪ ላይ የሚቀጠር ቢያንስ ከ40 እና 50 ሰው በላይ ስራ እድል ፈጥራለሁ ከአዋጭ ጋር ተገናኝቼ ማለት ነው። ያን አሱዚ አይተው ያው እንደገና ሰውም እየቀረበ አንድ ንብረት አለው ሲባል ብዙ ሰው ይቀርባል። ያን ንብረት በማየት እኔም ወደ ሌላ ንብረት እየተሸጋገርኩ ስላለው አዋጭ በጣም ጥሩ ነው። ያው ሌላውም ቢቆጥብ ጥሩ ነው። አዋጭ በጣም እየለወጠ ያለ ነው ሰው። አዋጭ ወደ ዞናችን መጥቶ ማህበረሰቡን ተጠቃሚ እያደረገ ያለው ስራ በዚህ አጭር ጊዜ ውስጥ የተከናወነ አይመስልም፣ የሚደነቅ ነው ያሉት የዞኑ የህብረት ስራ አመራሮች ብዙ እናቶች፣ ሴቶችና ወጣቶች ከትንሽ ቁጠባ ተነስተው የንብረት ባለቤት እንዲሆኑ መሰረት መሆን መቻሉን አረጋግጠዋል። አዋጭ እንደ አጠቃላይ በዞናችን ላይ ከመጣ 3 አመት አጭር ነው። አጭር አመት የቆየ አይመስልም። በጣም ሰፊ ስራዎችን ነው በማህበረሰብ ደረጃ እየሰራው የሚገኘው። በዚህ ሚዛን አማን ከተማ ላይ ብቻ ታጥሮ ያለ ሳይሆን በርካታ የወረዳ ጥግ የዞኑ ጥግ ድረስ በመሄድ ዞኑ ላይ ብቻም ሳይሆን ወደ ሌሎች አካባቢ ላይ ያለውንም ሰፋ አድርጎ ያሳተፈ የኛ ማህበረሰብ በስፋት እንዲጠቀሙ ያደረገ የሚገኝ ነው። በርካታ ወጣቶች በማይታመን ሁኔታ ከጥቂት ቁጠባ ተነስቶ የበርካታ የተሽከርካሪ ባለቤት፣ የመኪና ባለቤት፣ የራሳቸውን ቤት በተደራጀ መንገድ እስከ መገንባት ብዙ እየሄዱ ያለበት ነው። ይሄ የገንዘብ ቁጠባ አማራጭ ነው መቅረቡ ለዞናችን በርካታ አስተዋጽኦ ያበረከተ የሚገኝና የቁጠባ አመለካከትንም የቁጠባ አስተሳሰብንም በስፋት እየቀየረ የሚገኝ ነው። እዛ ላይ ያሉ አካላቶችም በገቡት ቃል መሰረት ለማህበረሰቡ ደግሞ መስጠት የሚገባቸውን ብድርም እየሰጡ ወጣቶችንም ወደ ስራ እያስገቡ ይሄዱ ስለሆነ ያንን መሰረት በማድረግ በርካታ አካላቶች አዋጭ ላይ እየቆጠቡ ይገኛሉ ብዬ ነው የምወስደው። አዋጭ ከመጣ በእርግጥ 3 አመት አስቆጥሮታል። እንደ ቤንች ሸኮ ዞን ሚዛን አማን ከተማ አጠቃላይ ማለት ይቻላል ወጣቱንም አማክሎ ወጣቶችንም ሴቶችንም ተጠቃሚ እያደረገ ያለ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። እሱ ከመጣ በኋላ አብዛኛው እናቶችም ሴቶችም ወጣቶችም በቁጠባው ባጃጅ፣ መኪና፣ ቤት፣ ቁሳቁሶችን ብዙ ነገሮችን የሸመቱ የተለወጡ ያሉበት እንደሆነ ባይን የሚታይ ወርዳችሁ ማየትም እኛም ደግሞ ያረጋገጥንበት ተግባር ነው። እንደገና በዚህ ሱሉክ እንደ የገንዘብ ቁጠባ ብድር ህብረት ስራ ማህበራትም እየሰፉ የመጡበት አዋጭ መነሻ አድርጎ ያሉት ህብረት ስራ ማህበራቶች እንደኛ ዞን ጠንካራ እንዲሆኑ ተፎካካሪ እንዲሆኑ ብዙ ተግባራትን እየሰራ ያለ ማህበር ነው። ከማህበረሰቡን ቁጠባውን ከማሳደግ ባለፈ ባለንብረት እያደረገ ነው ያለው። የንብረት ባለቤት ቤትም ቅድም ብያለሁኝ። ወጣቱ ቆጥቦ የራሱ የሆነ መኪናዎች ባጃጅም በአጠቃላይ ባለንብረት ሆኖ ተጠቃሚነቱን እያረጋገጠ ያለበት ከማባከን ይልቅ ቁጠባ ላይ ትኩረት አድርጎ አንዱ ያንዱን እያየ ለውጦችን እያየ እያከናወነ ያለበት ጥሩ ተነሳሽነትን እንደ ህብረት ስራ ማህበራት እንዲጠነክሩ ያደረገ አዋጭ ነውና የሱን ተነሳሽነት በማድረግ ቅድም ብያለሁኝ የኛ የህብረት ስራ ማህበራቶችም ተጠቃሚ አባላቶቻቸውን ተጠቃሚ አድርገው በደንብ በስፋት እንዲሰሩ እንዲነሳሱ እያደረገበት ያለ ጥሩ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። ይህን የለውጥ ስራ ለማገዝ ዝግጁ ነን በማለት ጠንካራ አቋማቸውን ማንጸባርቀዋል። ማህበረሰቡ በሩ ድረስ የመጣለትን እድል እንዲጠቀም ስልጠና መስጠትና ስለ ህብረት ስራ ማህበር ግንዛቤ ማስጨበጥ ስራ ለማከናወን ኃላፊነት ወስደዋል። በሀገር ደረጃ እየተንቀሳቀሰ የሚሰራ ገንዘብ ቁጠባ ማህበር ቢሆንም እኛ ደግሞ አዋጭ ላይ ብትቆጥቡ አዋጭ ጋር ብትሰሩ ውጤታማ እንደምትሆኑ የምታገኙትንም ሀብት በዛ ልክ ኢንቨስት ማድረግ እንደምትችሉ የተሻለን ጥረት እናደርጋለን። እዛ ላይ የሚሰሩት አካላቶች ጋርም በጋራ ፖዚቲቭሊ ኮሚኒኬት ስለምናደርግ አንዳንድ አካላቶችም በዛ ልክ ለመበደር ምንድነው የምናደርገው ምን ብናደርግ ነው
ገንዘብ ተበድረንም መስራት የምንችለው እንዴት ብናደርግ ነው መቆጠብ የምንችለው የሚለውንም ሲያነሱ ለነሱ አቅጣጫ በመስጠት እኛም ያገዝን እንዳለን ነው መሰማን። ያው እዛ ላይ ጠንካራ ኢንስታለች ትንቀሳቀሳለች። እሷንም ያለው ነገር ካለ በስልክም ኮሙኒኬት በማድረግ ምንድነው መፈታት ያለበት ምንድነው ጎደለው ምንድነው ቀረ የሚለውን እንደ አንድ ቤተሰብ የተወያየን እነሱም መስራት የሚገባቸውን እየሰሩ ይሄዱ ነው። ይሄን በማድረጋችን እርግጠኛ ነኝ በርካታ ያው ወረዳዎች ላይ ድረስ እስከ ሼቤንጅ ሌሎች ያሉት አካላቶች በርካታ ብድር ተመቻችቶላቸው በርካታ ኢንቨስትመንት ላይ የተሳተፉ እየሰሩ ይገኛሉ። እነሱም ብድር ተመቻችቶላቸው መኪና ከገዙ በኋላ ብድር ተመቻችቶ የሆነ ስራ ላይ ከገቡ በኋላ ያንን እንደገና መልሶ ኢዳውን መክፈል የተበላሸ ብድር እንዳይሆን እኛም ክትትል እናደርጋለን። እነዚህ አካላቶችም የተበደሩትን ገንዘብ እየመለሱም ይገኛሉ። ይሄንን ስራ በመስራታችን የኛ ማህበረሰብ እየተጠቀመ ነው የሚለው ነው። ዋጭ ፕሮግራሞች ሲኖሩት ከኛ ከክልሉ ጋር በመናበብ ሰነድ ማዘጋጀት ካለበት ሰነድ እንዲያዘጋጅ የኛ በተቋሙ የገንዘብ ቁጠባና ብድር ህብረት ስራ ማህበር ዳይሬክቶሬት አለ። በዛ በኩል ይዘጋጃል። ያንን ግንዛቤ ማስጨበጫ የጋራ በመሆን ግንዛቤዎችን እንሰጣለን። ጉባኤዎች ሲኖሩም ደግሞ በጋራ በመሆን ጉባኤዎችንም እናካሂዳለን። የተናበም ድጋፍ ደግሞ በሚፈልጉበት መንገድ ላይ ድጋፍም እየሰጠን እየሰራን ያለንበት መንገድ ነው ያለው። አዋጭ በሚዛን አማን ለውጥን በቁጠባ ህይወትን በብድር እያሳመረ ቀጥሏል። ነገ ዛሬ ነው። ዛሬውኑ ተመዝግበው የነገውን ብሩህ ህይወት ከአዋጭ ጋር ይጀምሩ። አዋጭ ነገን ለዋጭ